ሚስት አላገባህም? እኔ ፍቅረኛ አለኝ ግን አላገባውም። ጆሲ ማን ነው እባክህ? አንተን የመሰለ ሸበላ እንቁላል የሚበላ በየቀኑ ማን ነው እባክህ ፍቅረኛ አንተ? አይ ከአማረኝማ አደርጋለሁ። እጄ ትመጣለች እኔ ጋር አዎ። እና አቀምሳለሁ እንግዲህ ከአማረኝ ምንድን ነው የምትበላው? ብዙ ጊዜ ጓደኛ ምንድን ነው የምትበላው? ምንድን ነው የምትበላው? እንቁላል ጥብስ ነው ብዙ ጊዜ። መቼ? አሁን ምንድን ነው የምትወደው ምግብ? አሁን ስለበላሁት ነው ጆሲ። አይ ጓደኛ ገርል ፍሬንድ እሷ ምንድን ነው ምን ትበላለች ነው? ምን ትወዳለች ምግብ? ሽሮ ነው ባቄላ የምትወደው? እኔ እንጃ። እኔ የበላሁት ሁሉ ትበላለች በእርግጥ ጆሲ። አሁን አንተ የባለስልጣን ሚኒስተር ጋርድ ነህ። ስንት ሽጉጥ አለ? ሽጉጥ ምን አደርግ አለ ግን አለ ስንት አለ? እጄ ላይማ አሁን አንድ ሁለት አለ። የባለስልጣን መጠበቂያ ለአንተም እሰጣለሁ። እሺ ከመጣ እዚህ እኔ ያው ኢትዮጵያ አሜሪካን የወርቅ ሽጉጥ ነው ያለኝ እኔ። ችግር የለም። ይሄም ከዛ ነው መጣ። ምን ልዩነት የለም። ከዛ ነው መጣ። ኦሪጂናሉ ነው። ያንተ ብረት ነው። የኔ አንድ የብር አለኝ፣ አንድ የወርቅ አለኝ። የሆነ ሀብታም ካገኘው በወርቅ ነው የምገለው። ድሀ ምናምን ከሆነ በብር ነው የምገለው። ሞጣ ቀራኒን ባገኘው በሰደፍ እገለዋለሁ። ሞጣ በብርም አይሆንም። ሞጣ እሱ ጥይት ያበላሻል። ሞጣ ቀራኒ ለምንድን ነው እንትን ሽማግሌ ለምን እንደዚህ ታደርጋለህ? ሽማግሌ እኮ ነው እሱ። እንደዚህ አታደርግ እንጂ ጆሲ። እንዴት ሽማግሌ ነው? አስብ እንትን ሱፉ አድርጎ ምናምን አለ። በቃ ትንሽ ምቾቱ እንትን ነው የሆነ ነው እንጂ በጣም ሽማግሌ እኮ ነው። ያ ትክክል